ሰላም ውድና የተከበራችሁ የዓለምና ታሪኳ የቻናል ቤተሰቦች፣ ዛሬ ያመጣሁላችሁ እጅግ አስደናቂ የኢትዮጵያና የደቡብ ኮሪያ ቤተሰባዊ ዝምድና እንመለከታለን። ከኔ ጋር ሁኑ። ዛሬ የምናያቸው አንኳር ነገሮች፣ አንደኛ ኢትዮጵያ ኮሪያን ለመርዳት እንዴት ወሰነች? ሁለተኛ የኢትዮጵያ ዘማቾች በስንት ዓመተ ምህረት ዘመቱ? ሶስተኛ በጦርነቱ ስንት ወታደሮች ተሳተፉ? አራተኛውና የመጨረሻው ጦርነቱ ካበቃ በኋላ ኮሪያ ለኢትዮጵያ ምን አደረገች የሚለውን አንድ ባንድ የምናይ ይሆናል። አብራችሁን ሁኑ። ኢትዮጵያ ኮሪያን ለመርዳት እንዴት ወሰነች የሚለውን ስናይ እንደ አውሮፓውያን አቆጣጠር በ1950 ዓመተ ምህረት ሰሜን ኮሪያ ደቡብ ኮሪያን ወረረች። በዚያን ጊዜ የተባበሩት መንግስታት አባል የሆኑትን ሀገሮች ደቡብ ኮሪያን እንዲረዱ ጥሪ አቀረበች። ከተባበሩት መንግስታት ጋር ኢትዮጵያ አባል ነበረች። ኢትዮጵያም የተባበሩት መንግስታት ያወጣውን ጥሪ ተከትላ ከሌሎች ሀገራት ግንባር ቀደም በመሆን ወታደሮቿን አሰለፈች። በወቅቱ የነበሩት የአገሪቱ መሪ ንጉሥ ነገሥት ኃይለ ሥላሴ ነበሩ። ይህንን አፋጣኝ እገዛ ያደረጉት ንጉሥ ነገሥቱ በ1935 በጣሊያን ኢትዮጵያ ተወራ ስለነበረች የውጭ ወረራ ምን ያህል ዋጋ አስከፋይ እንደሆነ ስለሚያውቁ ዝም ማለት አልፈለጉም ተብሎ ይታመናል። ሁለተኛ የኢትዮጵያ ዘማቾች መቼ ዘመቱ በሚለው ስንቀጥል ክቡር ንጉሥ ነገሥት አፄ ኃይለ ሥላሴ በኢትዮጵያ ፈጣንና ጠላትን ከሩቅ አስደንባሪ ተብሎ በተለምዶ የሚጠራውን የቃኘው ሻለቃን በ1951 ዓ.ም ከኢትዮጵያ ወጥተው ወደ ደቡብ ኮሪያ እንዲሄዱ ታዘዙ። ይህ ብቻ አልበቃም። በ1951 እስከ 1954 ዓመተ ምህረት በተከታታይ አዳዲስ እንዲሁም ነባር ሻለቃዎችን ሲልኩ ቆይተዋል። የኢትዮጵያ ወታደሮችን ክብር ለኢትዮጵያ እያሉ ሀገራቸውን በሰጠቻቸው ግዳጅ መሰረት ሀገራቸውን ለቀው በጀግንነት ሊዋጉ ወደ ደቡብ ኮሪያ አቅንተዋል። ሶስተኛ በጦርነቱ ስንት ወታደሮች ተሳተፉ በሚለው ስንቀጥል በደቡብ ኮሪያ በጦርነት በአጠቃላይ ወደ 6000 የሚጠጉ ወታደሮች በጦርነቱ ተሳትፈዋል። ከነዚህም ውስጥ 1121 የሚሆኑ ወታደሮች በጦርነቱ ተሰውተዋል። ከ500 በላይ ወታደሮች ቆስለዋል። የተቀሩት በክቡር ወደ ኢትዮጵያ ተመልሰዋል ተብሎ ይታመናል። አራተኛ ጦርነቱ ካበቃ በኋላ ኮሪያ ለኢትዮጵያ ምን አደረገች በሚለው በ1953 ዓመተ ምህረት ጦርነቱ ካበቃ በኋላ ደቡብ ኮሪያ ኢትዮጵያን ውለታ ሳትረሳ እስካሁን በክብር ታስታውሳለች። በየዓመቱ እንደ አድዋ ድል ባህል የኢትዮጵያን የጀግኖች ወታደሮች ስም በደማቅ ታከብራለች። በኮሪያ ውስጥ ለኢትዮጵያ ወታደሮች የተሰሩ የመታሰቢያ ሐውልት አቁማለች። ኢትዮጵያ ጋር በትምህርት ቤት፣ በኢንቨስትመንት፣ በቴክኖሎጂ እና በልማት ዘርፎች ትብብሯን አጠናክራ ዛሬም እንደቀጠለች ትገኛለች። ኢትዮጵያ የሚሰሩ ብዙ ደቡብ ኮሪያ ኩባንያዎች እና የልማት ፕሮጀክቶች በዚህ ግንኙነት እንደመጣ ይታመናል። አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑ።